ጤና ይስጥልኝ። መንከም ነኝ ከመንከም ኒው ጀነሬሽን ቻናል። ሰው ከሶስት ባርነት ነፃ መውጣት አለበት። አንደኛ ከድህነት፣ ከድንቁርና፣ ከኃጢአት። እነዚህ ከታች ወደ ላይ ነው እየጠራኋቸው ያለሁኝ። እነዚህ በሰው እንዴት ሰለጠኑ? እንዴት ሰው የተባለ ፍጡር ከፍተኛ ባለስልጣን በዓለም የሰለጠነ ስልጡን የሆነ ፍጡር እንደ ሰው ያለ ታላቅ ፍጡር የሌላት ዓለም፣ ነገር ግን ይህም ሆኖ ሳለ ከሶስት ታላላቅ ነገሮች ስር ባሪያ ሆኖ ይኖራል። ድህነት ስንል ድህነት፣ ድንቁርና፣ ኃጢአት። ደህየ ስንል አንድ የነበረውን ባለጠግነት አጣ ማለት ነው። ድንቁርና፣ ደነቆረ ስንል አንድ የነበረ የሆነ ከፍተኛ እውቀት፣ ስልጣኔ የተሰጠው ታላቅ ክህሎት ነበረው ማለት ነው። ኃጢአተኝነት ካል አንድ የነበረው ብቃት፣ የብቃት ማንነት ነበረው ማለት ነው። ስለዚህ በእነዚህ ሶስት ነገሮች ባርነት የገባው ገብቶም የሚገኘው እንዴት ገባ፣ በማን ገባ፣ መቼ ገባ፣ የት ገባ የሚለውን ትንታኔ ያስፈልገዋል። ወደ እነዚህ ከመግባታችን በፊት ስለ ድህነት፣ ስለ ድንቁርና እና ስለ ኃጢአት ወደ ተግባሩ ገብተን ማየት እንሞክራለን። ድህነት ዛሬ ወደ አእምሯችን ቶሎ የሚመጣው እገሌ ድሃ ነው፣ እገሌ ሀብታም ነው ብለን የምናስቀምጠው በግዑዙ ዓለም ነው። ባለው የሚንቀሳቀስ የንብረት አኳያ ነው። ሚሊዮነር፣ ቢሊዮነር፣ ትሪሊዮነር እያልን በገንዘብ ከፍታ የምንለካው ባለሀብት ወይም ሀብታም ነው ብለን የምንሰይመው አጠራር ነው ነው ወይ? እርግጥ ነው ገንዘብ ከሀብቱ አንዱ ሊሆን ይችላል። ነገር ግን ሀብት ገንዘብ ብቻ አይደለም። ሀብት የማንነት ማግኛ፣ የማንነት መረዳት ነው ዋና ሀብት። ይህ ኤክስተርናል የሆነው ወይም ውጫዊ የሆነው ሀብት ገንዘብ፣ ቤት፣ ንብረት መለኪያው ውጫዊ የሆነው ነው። የውጫዊ ወደ ውስጥ ገብቶ ሀብት ሊያነሳ አይችልም። የውስጥ ሀብት ግን ውጫዊውን ሊያተርፍ ይችላል። ስለዚህ ደጃዊ ወይም የውጫዊ ሀብት ነው እየቆጠርንለት ያለ ነው። ሰው ግን ከዛ በላይ ነው። ሰው ከውጭ ወደ ውስጥ ስንለካውና ሰው ከውስጥ ወደ ውጭ ስንለካው
መለኪያው ይለያያል። ዛሬ ብዙ ገንዘብ ይዘው ምን መስራት እንዳለባቸው ስለዛ ገንዘብ እንክብካቤ ለዛ ገንዘብ እንክብካቤ የተፈጠሩ ይመስሉ የገንዘብ ባሮች ሆነው እናገኛቸዋለን። ለምን ቢባል ሀብታቸው እሱ ብቻ ብለው ያስባሉ። ዓለም ያስተማረቻቸውም እሱ ነው። እኛም የመሰከርንላቸው እሱ ነው። ስለዚህ ለዛ መኖር ይጀምራሉ፣ ይቀጥላሉ፣ በዛው ያልፋሉ። ግን ሀብት እሱ ነው ወይ? ውስጣችን እየጠየቀን ያለው እሱ ነው ወይ? እውነት ግን ውስጣችን በዛ ሀብት ባለሀብት ነህ ብሎ ውስጣችን መስክሮልን ያውቃል ወይ? ውስጣችን ካልገደልነው፣ ውስጣችን ካላደነዘዝነው፣ ውስጣችን አሰቃይተን እረፍ ብለን ቆንጥጠን ኮርኩመን ካልገደልነውና ካልቀጣነው በስተቀር የውጫችን የማያረካው የውስጥ ማንነታችንን ምን ይለናል? ውስጥ ጥያቄ አለው። ጎደለብኝ ብሎ ሁሉ ጊዜ ሀዛርድ እያደረገ እየጮኸ ነው። እረፊ ነፍሴ፣ ብይ፣ ጠጪ፣ እረፊ፣ ተዝናኝ ስንላት ጥያቄው አልተመለሰም፣ ገና ነው። ሀብቴ ገና ነው ትላለች። ከዚህ በላይ ነኝ ትላለች። ውስጣው ማንነታችን ምን ይላል? ከዚህ በላይ ነኝ፣ ከዚህ በላይ ባለጠጋ ነበርኩኝ፣ ከዚህ በላይ ሀብቴ ያልተመለሰ ሀብት አለኝ እያለች ትጮኻለች። እኛ ደግሞ በምናውቀው ባስተማሩን፣ አካባቢያችን ባስተማረን፣ ዓለም ባስተማረችን ደግሞ ይህ ነው ብለን እረፊ እንላታለን። በዛ ብዛት በዛው ለማዝናናት የማናደርገው ጥድፊያ የለም። ነገር ግን ጥያቄ አልተመለሰም። አሁንም ጥያቄ ሊመለስ ይገባዋል። ይህ ስለ ሀብት አወራ። ሁለተኛ ስለ ድንቁርና። ድንቁርና በአካዳሚካሊ ብቻ የሚጠፋ አይደለም። በአካዳሚካሊ የሚጠፋ መሀይምነት ይጠፋል። ድንቁርና ግን አይጠፋም። ምክንያቱም ድንቁርና የማንነትን ጥያቄ ነው። በማንነት ላይ የሚሰራ ነው። ዛሬ ድንቁርና ዓለምን እያሸበባት ያለውን ድንቁርና ነው። ብዙ ምሁራን አካዳሚካሊ ተምረው አውቀው ስለ ራሳቸው ማንነት ቢጠየቁ አይመልሱም፣ አንመልስም። ለዚህ እስካልመለስን ደግሞ ከድንቁርና ወጣን ማለት አይቻልም። አካዳሚካሊ እውቀት አግኝተን የማንነት እውቀት የነገሮችን ማወቅ አግኝተን ለዛ አቅርቦት ወደ ጥቅም ለማዋል መሳሪያ ነው። የማንነት ጥያቄ የሚመልስልን ግን እውቀት የሚባል ከድንቁርና ነፃ የሆነውን ድንቁርናን ሰብረው የሚያሽቀነጥር እውቀት፣ የማንነት እውቀት ሲመጣ ነው። ስለዚህ ድንቁርናችንን ለማጥፋት የደነቆርንበትን ነጥብ ማወቅ ግድ ይላል። ድህነትን አሽቀንጥረን ለመጣል የደህየንበትን ነጥብ የት፣ መቼ፣ በማን የሚለውን ልናውቅ ይገባል። ለዚህ ነው ገንዘብ ዋና ሀብት ገንዘብ ይመስለናል፣ ዋና እውቀት ደግሞ አካዳሚካል ይመስለንና ሁለቱን አዳምረን ዓለምን ልናንሸበብ፣ ልንገዛት፣ ልናሽከረክራት እንቃጣለን። ነገር ግን ከባርነት በታች ያለ ነው። ከባርነት በታች ሆነን ነው እየተንቀሳቀስን እየመራን እየተመራን የበላይነትን የሚሰማን ያለው። ድንቁርና ምንድን ነው? ድንቁርና በሰው ላይ የሚሰራ ነው። ድንቁርና ማለት ምን ማለት ነው? ድንቁርና ማንነት እንዳይገኝ የሚታገል ኃይል ነው። ድንቁርና ማንነትን የሚያስጥል ነው። ድንቁርና ያለ ቦታ እንድትገኝ የሚያደርግ ነው። ድንቁርና በግምት የሚያስቀምጥ የማንነት
መልስ ይሰጣል። ይህ ድንቁርና የሚጠፋው በማንነት ላይ የተመሰረተ እውቀት ሲመጣ ነው። ሰው ክቡር ነው። ሰው በአንድ ግዙፍ የሆነ ኃይል ታስቦ በጥበብ የተሰራ ፍጡር ነው። ሰው እኛ እንደምንለው አይደለም። ሰው እኛ እንደምንገምተው አይደለም። የምታውቁት ሰው ወይም የምታውቁኝ ሰው ወይም ማቃችሁ ወይም የምንተዋወቀው ዋጋ የምናስቀምጥለት በምናውቀው ኤክስተርናል የሆነ አካላዊ ማንነት ነው ዋጋው የምናስቀምጥለት። ሰው ግን ከዛ በላይ ነው። ሰው ምንድነው? ከዛ በላይ ነው። ሰው ከምንሰይመው በላይ ነው፣ ወይም ሰዎች ከሚሰይሙን በላይ ነን። ተፈጥሯችን ከዚህ በላይ ነው። ኃጢአት ጭልጥ ብለን በስነ ምግባር የታነጸ ማንነት ይዘን ለዛ ስነ ምግባር ለይተን ማድረግ ያለብኝ ይህ ነው ስንል ጥሩ ነው። ይህ ያለን የመልካምነት ጥማትና መልካም ለማድረግ የምንታገለው ትግል ነው። ቢሆንም ግን በዚህኛው ተሽቀንጥሮ የሚጣል ኃይል አይደለም። ይህ ወደ ማስቀንጠሪያው መሳሪያ ሊያስገባን ይችል ይሆናል። ይህ መልካም ምኞታችን፣ ይህ መልካም ጥማታችን፣ ይህ መልካም ለማድረግ መቃተታችን ያንን መልካም ፈላጊ ኃይል ሊረዳን ሊያግዘን ለዛኛው የኃጢአት ባርነት ሊሰብርልን ጸጋው ወይም ኃይል ሊያስታጥቀን ወይም ሊያግዘን እጅ ሊዘረጋ ያስችለዋል። እሱም በማድረጋችን ብቻ ግን ባርነታችን የሚሰበር አይደለም። ምክንያቱም የኃጢአት ባርነት በማንነት ላይ ነው ያለው። የገባው በውስጥ ማንነት ላይ ነው የሚሰራው። በውጭው አስገብተን ለመስበር አንችልም። ማወቅ ያለብን እኔ ማን ነኝ? ኃጢአት እንዴት ገባ? ድንቁርና እንዴት ወደ ሰው ህይወት ገባ? ድህነት እንዴት ወደ ሰው ህይወት ገባ ብለን ስንጠይቅ ያንን ነው የሰው ነገር አጥንተን እንዴት ሰው የሚባል መቼ መጣ? ለምን መጣ? በማን መጣ? የት ነበረ? እንዴት ከዛ ወጣ? በማን ወጣ? ምን ነበረው? ምን ሆነ? የሚለውን ተፈትሾ ሲታይ እዛ ማንነታችን እናገኘዋለን። እዛ ማንነታችን ስናገኘው ነው የኃጢአት ባሮች፣ የድንቁርና ባሮች፣ የድህነት ባሮች፣ የተቀማን ምርኮኞች መሆናችን የሚገባን። በጣም የሚገርመኝ በእነዚህ ታላላቅ ሶስት ጉልበቶች የበታች ሆኖ ሰው የሚባል ግን ከፍተኛ እውቀትና ከፍተኛ እንቅስቃሴ የያዘ ፍጡር ነው። ዓለምን እያሽከረከረ ያለው ባለስልጣን ነው። ታዲያ ኃጢአት ቀንበሩ ተሰብሮለት የድንቁርና ቀንበር ተነቅሎለት የድህነት ዝርፊያ ተመልሶለት ሲያበቃስ ምን ይሆን ነበር? ስለዚህ ማንነታችንን አግበስብሰን ማንነታችንን ለማስረሳት በምናየው ሰይመን ማንነታችንን አንጣል። ማንነታችንን እንፈትሽ። ወደ ተገኘንበት ወደ ማንነታችን እንመለስ። ወደ ማንነታችን እንሰካ። ወደ ማንነታችን አግኝተን ወደፊት እንራመድ። ሳብስክራይብ በማድረግ ተከታተሉን። ወደ ቀጣይ ትምህርት እንዘልቃለን።